ሼህ አላሙዲን የአፓርትማን ታሪክ ለአንዴና ለመጨረሻ ጊዜ ቀየሩት። ሼህ መሐመድ ሁሴን አሊ አላሙዲን በሳር ቤት መቻር ሜዳ እያስገነቡት የሚገኘው በአይነቱም በመጠኑም እጅግ ልዩ የሆነው ዘመናዊ መንደር የብዙዎቻችን ትኩረት ከሳበው ይሄው 3 ዓመት ሊሞላው ነው። 250,000 ካሬ ሜትር ላይ የተንጣለለውና ከከተማ ውስጥ ያለ ውብ ከተማ ተብሎ የተሞካሸው መሐመድያ ቪሌጅ በውስጡ አፓርታማዎችን፣ ቪላ ቤቶችን፣ ሞል፣ ደረጃቸውን የጠበቁ ሆቴሎችን፣ የልጆችና የአዋቂ መዝናኛዎችን ጥንቅቅ አድርጎ አሟልቶ ይዟል። 50 ቢሊዮን ብር ይፈጃል ተብሎ የሚጠበቀው መሐመድያ ቪሌጅ ግንባታውን በሀገር በቀል ኢንጂነሮችና የግንባታ ተቋራጮች ማድረጉ ለሀገራችን መሐንዲሶች የሰጠውን ትልቅ ቦታ ያሳያል። በተያያዘ ዜና የብዙ ዲያስፖራዎችን ትኩረት ወደ ሳበው የቦሌ ቡልቡላው የአፓርታማ ሽያጭ አመራሉ። አፓርታማዎቹ ለየት የሚያደርጋቸው ኮምፓውንድ ጌትድ ወይም ዘመናዊ መንደር ውስጥ መሰራታቸው ብቻ ሳይሆን በመጠናቸው እጅግ ዝቅተኛ መሆናቸው ተመራጭ አድርጎታል። G+3 እና G+4 የሆኑ በወለል አንድ ቤት ብቻ ያላቸው ባለ 2 እና ባለ 3 መኝታ የያዙ ሎው ራይዚንግ አፓርታማዎችን በ30% ቅድመ ክፍያ ብቻ በመሸጥ ላይ ይገኛሉ። አፓርታማዎችን የግሎ ለማድረግ ከስር በማስቀምጥላችሁ ስልክ ቁጥር ይደውሉልን።